አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ብቅ ብያለሁ ማለት ነው በአዲስ ቪዲዮ። ጠቋቆርኩ አይደለ? እናቴ ኖራ አፈር በመሰልኩ ምንም በሆንኩ ብቻ አልሐምዱሊላ። ዛሬ እንግዲህ ብቅ ብያለሁ ማለት ነው ከገጠር ውዷ እናቴ ትኖረው የነበረውን ህይወት እየሞካከርኩት ማለት ነው። ዛሬ እንግዲህ ወጥ እየሰራሁኝ ምሳ እየሰራሁ ትንሽ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ መሆን እንዳትረሱ። ሁላችሁንም ወዳችኋለሁ። ብርታት እንዲሆነኝ ሀሳባችሁን የምታጋሩኝ በእኔ አይነት ህይወት ውስጥ ያላችሁ ፈጣሪ ጥንካሬውን ይስጣችሁ፣ ጥንካሬውን ይስጠን። ብርታት እንዲሆነኝ ሀሳባችሁን የምታጋሩኝ ረጅም እድሜና ከጤና ጋር ይስጣችሁ፣ ክፉ ነገር አያሰማችሁ፣ ወጥቶ ከመቅረት ፈጣሪ ጠብቃችሁ ማለት ነው። ዛሬ እንግዲህ እስኪ ወጥ እየሰራሁኝ ነው። እንግዲህ በትንሹ አብራችሁኝ ነው አሳያችኋለሁኝ። ተከታተሉ። እንግዲህ ይህ ማንደጃ ይባላል። የምታውቁ ካላችሁ እሳት እንዳይነካን ራቅ ብለን የምንልበት የሸንበቆ እንትን ነው፣ ማንደጃ ይባላል ማለት ነው። እና እንደምትመለከቱት የገጠር ህይወት አንዳንዴ ደስ ይላል። የገጠር ህይወት ማለቴ ነፃነት አለው፣ ግን እኛ ደግሞ ላለመድነው ትንሽ ይከብዳል። ግን ደግሞ በቃ ቅር የሚለው ደስ የሚል ነገር አለው ገጠር ማለት ነው። በጣም ቅር የሚል ነገር አለው። ጦሳቲውን ታውቃላችሁ? ጦሳቲው የሚለቃቸው ቪዲዮዎች እኔ በቃ የሱ አይነት ቪዲዮዎች መስራት በጣም የምመኝ የምወደው። ምክንያቱም በቃ ወዙን ያለቀቀ የባህል በቃ የገጠር ላይፍን ነው የሚያስተላልፈውና በጣም ነው ደስ የሚለኝ ጦሳቲው። በዚሁ አጋጣሚ በጣም ነው የማደንቀው። ስራዎቹ የማይጠገቡ ናቸው እና የገጠር ህይወት እንትን አለው፣ ቃና አለው። በቃ ስታዩት ስትሰሙት የራሱ የሆነ በቃ ጣዕም አለውና ከዛ ውስጥ እንግዲህ አንዱን ብቻ ጭስ እየተጫጫሰብኝ ነው፣ እሳትም አይነድልኝም፣ ግን ሞክረዋለሁ። ምስር ወጥ ነው ልሰራ ያሰብኩትኝ። ምስር ወጣችንን እየሰራን ቆይታ እናደርጋለን እላችኋለሁ ውድ ቤተሰቦቼ። እና እንዴት ናችሁ? በስደት ላይ ሆናችሁ ህይወታችሁን ላይፋችሁን የደረሰባችሁ የኔ አይነት በቃ ህይወት ላይ ሀዘን ላይ ያላችሁ አላችሁ፣ ብርታት ጥንካሬውን ይስጠን ፈጣሪ። የተነካ ነው የሚያውቀው ህመምን። እውነት ለመናገር እኔ ያውቀዋለሁ፣ በጣም ነው የማውቀው ጉዳቱን፣ ምን ያክል ህመሙን ሰው ሲደርስበት ነው የሚያውቀውና እኔ ያውቀዋለሁ። በቃ በውስጥ እናውራ የምትሉኝ እህቶች አላችሁ፣ ብታወሩ ደስ ይለኛል። እኔ የሚያወራኝ ሰው በጣም የምፈልገው። ፌስቡክ ላይ ብጽፉልኝ ታገኙኛላችሁ። ሀያት ማሞ ብላችሁ ፕሮፋይሌ የሆነች ያለቀሰ ፌስ ነው፣ እዛ ላይ ብጽፉልኝ ታገኙኛላችሁ። እንገናኛለን ማለት ነው። በተረፈ ጠንክሩ፣ በርቱ ነው የምላችሁ።
በቃ ጎበዝ ነህ። እናቷን ማስበል እንደ ገንፎ መሰለህ። እና እንግዲህ በርበሬያችን፣ ቲማቲም፣ ሽንኩርት ተጠብሶ በዘይት አሁን ምስር አስገብተናል ማለት ነው። ምስራችን ትንሽ በሰል ሲል ቀጣዩን የምናስገባ ይሆናል። እንግዲህ የገጠር ስራ ይሄን ይመስላል። የናፈቃችሁም አየት እያረጋችሁ አገራችሁ ገብታችሁ ይሄ ምግቡ ራሱ የናፈቃችሁ ለሀገራችሁ ያብቃችሁ። በሰላም በጤና ነው የምለው ውድ ቤተሰቦቼ። እዚህ ጋር ነጭ ሽንኩርት አለን። ነጭ ሽንኩርታችንን ቀጥቀጥ አድርገን እናስገባለን ማለት ነው። ነጭ ሽንኩርቱ እንዲደቅልን ከፈለግን እምቢ ካለን ጨው ጨመር ማድረግ እንችላለን። ውሃም ትንሽ ማድረግ እንችላለን። አሁን እንግዲህ ሽሮአችንን እናስገባለን። አያምርም ጋይስ? እንዴት ነው ሙያ? አሁን ሽሮ ነው የማስገባው። ይሄ ሽሮ በደንብ በሁለት እጅ መታሸት ስላለበት እኔ እየቀረጽኩ ስለማይሆን ጠብቁኝ፣ እንገናኛለን። እንደምትመለከቱት እንደዚህ ሽሮ ከምስሩ ጋር ከስልስ ጋር እንደዚህ ታሽቷል ማለት ነው። ሲታሽ በጣም ነው የሚጣፍጠው። ሌላው ደግሞ ምስሩ አይቀልጥም፣ ቅልጥልጥ አይልም። ሽሮ እንደዚህ ከምስሩ ጋር ታሽቶ ሲሆን ጣዕሙ በጣም የተለየ ነው የሚሆነውና አይጓጉልም። ደግሞ ይጓጉላል። ይጓጉል እንዳይመስላችሁ፣ በጣም አሪፍ ነው የሚሆነው። ተቀስቀስ እያለን ውሃችንን እየጨመርን ሽሮአችን ይሄን ሞላ አድርገን አሁን ሞላ አድርጌ ለመስራት ነውና ትንሽ ካሸሁት በኋላ ውሃ ጨምርበታለሁ። በጣም አሪፍ የሚጣፍጥ ወጥ ነው የሚሆነው። እንግዲህ የገጠር ህይወቴን ይመስላል። እናቴ የተሸከመችው ቀንበር የኖረችው ህይወት ይሄን ይመስላልና በትንሹም ቢሆን በዚህ እያደረግን ነው ቆይታችን ውዶቼ። እንግዲህ ሽሮአችን ገብቶ ታሽቶ ነጭ ሽንኩርት አስገብቼ ውሃ ከልሼ እንግዲህ ማንተክተክ ነው የሚቀረው ማለት ነው። ጨዋችንን ቀመስ እያደረግን አንተክትከን እንጨርሳለን ማለት ነው። እንደምትመለከቱት በጣም የሚጣፍጥ ወጥ ነው የሚሆነው። እንግዲህ ሙያሽን ታሞግሻለሽ እንዳትሉኝ ቤተሰቦች፣ እስኪ አስተያየት ስጡ ማለት ነው። አስተያየት ስጡ። እንዴት ነኝ? ጎበዝ ነኝ ወይ? የወጣችን መጨረሻ እንግዲህ ይሄን መስሏል። ጨዋችንን ቀማምሰን ማውጣት ነው የሚሆነው ማለት ነው። ውድ ተመልካቾቼ ቪዲዮ ላይክ ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ገጠር ላይ እንግዲህ ኑሮ እንደዚህ ነው የሚኖረው።